በዚህ ቻሌንጅ ስራዎችን ጭምር አፈላልጎ እስከ መስጠት ድረስ የሚደርስ ቻሌንጅ ነው። ሰላም ቤተሰብ ያሾት ይሁን። እኔ ደግሞ ሀብቴ ነኝ። በባለፈው ቪዲዮ የቀጠለ ሌላ ሶስተኛ ፓርት ቪዲዮ ዛሬ ይዘን መጥተናል። እንግዲህ 2018 የዲጂታል ቢዝነስ ቻሌንጅ አሁንም እንደቀጠለ ነው። በዚህ ቻሌንጅ ስራዎችን ጭምር አፈላልጎ እስከ መስጠት ድረስ የሚደርስ ቻሌንጅ ነው ይዘን የመጣን። ስለዚህም ተወዳጆ ቤተሰብ ጓደኛ ካለ ቪዲዮውን ሼር እና ላይክ አድርጉላቸው። እንዲሁም ደግሞ እነሱም ሰብስክራይብ በማድረግ ቤተሰብ እንዲሆኑ አሳውቁልን። የዛሬ ቪዲዮ ዲጂታል ቢዝነስ ለመጀመር ስናስብ መጀመሪያ ማወቅ ያለብን ወሳኝ 8 ነጥቦች ነው ይዘን የመጣን። እነዚህ ነጥቦች ወይም ደግሞ እነዚህ ወሳኝ የምንላቸው ለዲጂታል ቢዝነስ ቁልፍ ሀሳብ ናቸው የምንላቸውን አጠር አድርጌ ለማሳየት ሞክራለሁ። ምክንያቱም የግድ ማወቅ ስላለብን ነው ይዣቸው የመጣው። እነዚህ ፖይንቶች ሳናቅብ እንሂድ መሰላቸት መድከም ምናምን ሊኖር ስለሚችል የግድ ማወቅ ስላለብን በተቻለ መጠን አጠር አድርጌ አሳያቸው። ከታ ወደ ቪዲዮ ሊድ የመጀመሪያው ዲጂታል ቢዝነስ ለመጀመር መጀመሪያ ማወቅ ያለብን ነገር ምንድነው? ጎግል ወርክ ስፔስን ማወቅ ግዴታ ነው። ምክንያቱም ምንሰራው ኢንተርኔት ተጠቅመን ጎግል ላይ ነው ምንሰራውና የግድ ጎግል ወርክ ስፔስ ማወቅ ግዴታ ይኖርብናል። እዛ ጋር ኢሜል ሊያስፈልግ ይችላል። የተለያዩ አካውንቶችን ልንከፍት እንችላለን። ብዙ ስራዎቹ የሚሰሩት ወይም ደግሞ ፕሮሰስ የሚደረጉት ጎግል ጋር ስለሆነ የጎግል ወርክ ስፔስ የግድ ማወቅ አለብን፣ ወይም ደግሞ ከጎግል ጋር መተዋወቅ አለብን ማለት አንደኛ። ሁለተኛ የዲጂታል ቢዝነስ ስንጀምር ማወቅ ያለብን ነገር ኖትቡክ ብናዘጋጅ የተሻለ ነው። አሁን ቀላል ሊመስል ይችላል፣ ነገር ግን ኖትቡካችን አዘጋጅተን እቅዶቻችንን መስራት ያለብንን ምን ማድረግ እንዳለብን እነዛን በቅደም ተከተል በታይምና በተለያዩ ነገር እያዘጋጅን ብናስቀምጥ ስራችን በተቻለ መጠን ጣፋ እንዲሆን ያደርገዋል። ሁለተኛ ደግሞ መጓተት ወይም ደግሞ መሰላቸት አይኖርም። ቻሌንጅ ነው፣ ይሄን አድርጉት። ሶስተኛ ዲጂታል ቢዝነስ ለመጀመር የሚያስፈልገን ሌላኛው ፖይንት የተለያዩ ቱሎች ወይም ደግሞ ሶፍትዌሮች ያስፈልጋል። ከነዚህ ውስጥ ለምሳሌ ካንቫ ሊያስፈልገን ይችላል። ለምሳሌ ግራፊክ ዲዛይነር ከሆነ ቀለል ያለ ቢግነር ከሆነ ካንቫ የተሻለ ነውና ለቢግነሮች ካንቫን ቢያንስ ጀምሮ ወይም ደግሞ አውቆ መምጣት የተሻለ ስለሚያደርግ ቀለል ያለ ስለሆነ ካንቫን ማወቅ የተሻለ ነው። አራተኛው ደግሞ ለቪዲዮ ኤዲቲንግ የሚያገለግል አንድ ሶፍትዌር ለምሳሌ ካፕከትን አሁንም ብናውቅ የተሻለ ይሆናል። ቪዲዮ ኤዲተር ሊሆን ይችላል፣ ግራፊክ ዲዛይነር ሊሆን ይችላል፣ ፕሮሞሽን ወይም አዶችን ልንሰራ ሊሆን ይችላል፣ or ደግሞ ሶሻል ሚዲያ አካባቢ ልንሰራ እንችላለን እና የግድ ያስፈልገን ስለሚችል አሁንም ከነኚህ ከቪዲዮ ኤዲቲንግ ቱሎች ውስጥ ወይም ደግሞ ሶፍትዌሮች ውስጥ አንዱን ካፕከትን ብናክ የተሻለ ይሆናል። በተለይ ወደ ቪዲዮ ኤዲቲንግ አካባቢ የምትመጡ ልጆች። ሌላኛው ስራ ደግሞ ሶሻል ሚዲያ ያስፈልጋል። እንደ ቲክቶክ፣ ቴሌግራም፣ ፌስቡክ፣ ዩቲዩብ፣ ትዊተር፣ ዌብሳይቶች ምናምን እነዚህም ሊኖሩን ግድ ይላል። ሌላኛውና አምስተኛ ወደ ዲጂታል ቢዝነስ ስንመጣ ማወቅ ያለብን ፖይንት ለቢዝነስ እና ፋይናንስ ፔመንት ሊያገለግል የሚችል አንድ አፕ ልናውቅ ግዴታ ይሆንብናል። ለምሳሌ ፔፓል ሊሆን ይችላል፣ ባይቢት ሊሆን ይችላል፣ ባይናንስ ሊሆን ይችላል። ወደሆነ ፖይነር አይነት የፔመንት ፕሮሰስ የምናደርግባቸው አፖችን ወይም ደግሞ እነዚህ አካውንቶችን ማወቅና መክፈት ግድ ይለናል ነው። ምክንያቱም ዲጂታል ቢዝነስ ስንሰራ ኦንላይን ወይም ደግሞ ዲጂታል ላይ ነው የምንሰራ። ዲጂታል ላይ የምንሰራ ከሆነ ደግሞ ኢንተርናሽናል ነው የምንሰራ። ኢንተርናሽናል ከሆነ ደግሞ ኢንተርናሽናሊ ፔመንት ፕሮሰስ የሚደረግባቸው አፖች ወይም አካውንቶች ማወቅና እነሱን መጠቀም ግዴታ ስለሆነ ቢያንስ 2 ወይም 3 አካውንቶች ወይም አፖችን መክፈትና መጠቀም ግዴታ ይለናል። ለምሳሌ እንደ ባይናንስ፣ ፔፓል፣ ኮይነር፣ ባይቢት የመሳሰሉትን ልንጠቀማቸው ግድ ይለናል ማለት ነው። ሌላኛውና ሰባተኛው ዲጂታል ቢዝነስ ስንሰራ ሊያስፈልግን ከሚችሉ ቱሎች ውስጥ የኤአይ ቱሎች የግድ ያስፈልጉናል። ምክንያቱም አጠር ሊያደርጉልን ጊዜያችን ለምሳሌ ረዥም ጊዜ የምንወስደውን አጠር ሊያደርጉልን ይችላሉ። አሰልቺ የሆነ ስራ በደንብ አቀላጥፈው ሊሰሩልን ይችላሉ እና እነ ቻት ጂፒቲ፣ ጄሚኒ የመሳሰሉትን እነ ዲፕሲክ ምናምን እነዚህ ልንጠቀማቸውና ልናውቃቸው ግድ ይለናል ማለት። ሌላና ስምንተኛውና የመጨረሻው ልናውቀው ግዴታ የሆነው ፖይንት ምንድነው? ግራመር ሊያስተካክልልን የሚለው ራይቲንግ አካባቢ ልንሰራ የምንችል ሰዎች በተለይ ግራመር ላይ አንዳንዴ ልንሰራ ስለምንችል ይህ ግራመር ላይ ሊያስተካክል የሚችሉ አፖችን ማወቅም የተሻለ ነው። ይሄ ፕራክቲካሊ ያየሁትም ስለሆነ እየነገርኳችሁ ያለው የግድ ይሄንን አውቃችሁ ብትመጡ የተሻለ ነው። መጀመሪያ በባለፈው ቪዲዮ እንዳወራ ነው የራሳችሁን መጀመሪያ ኒሽ ወይም ደግሞ የራሳችሁን ለኔ ይሆናል የምትሉት ስራ መረጡ። ከዛ በኋላ ለዛ ስራ ጋር ይሄዳል የምትሏቸው አሁን ከጠቀስናቸው ከ8 ፖይንቶች ውስጥ ደግሞ እናንተ የሚመለከቱ ብቻ እወቋቸው። ማወቅ ማለት ግን ሙሉ ለሙሉ በደንብ ማወቅ ሳይሆን አትሊስት እንደ ቢግነር ወይም እንደ ጀማሪ ናቸው እወቋቸውና ከዛ በኋላ እየሰራን እያወቅናቸው እንሄዳለን። የተለያዩ ፕሮጀክቶችን እየሰራ ስንሄድ በደንብ እያወቅን እንሄዳለን ማለት። ዲጂታል ቢዝነስ ለመጀመር የግድ እነዚህ 8 ፖይንቶችን ወይም ደግሞ እነዚህ 8 የሚባሉ ቱሎችን ማወቅ ግዴታ አለብን። እንደ ቻሌንጅ ያዟቸው። የመጀመሪያው ጎግል ወርክ ስፔስ፣
ሁለተኛው ኖትቡክ አዘጋጁ። ሶስተኛ ካንቫን ወቁ። አራተኛ ካፕከትን ወቁ። አምስተኛ ፔፓል ወይም ፖይለር ወይም ደግሞ ባይናንስ ባይቢት ከነዚህ ሁለቱ ቢያንስ ሁለቱን ወቋቸው። አለ ደግሞ አንዱ ፔፓል አካውንት ብቻ እንኳን ብከፍቱ አሪፍ ነው። ፔፓል ፈቱ። ስድስተኛ ቻት ጂፒቲ ወይም ደግሞ ዲፕሲክ ሊሆን ይችላል ወይም ደግሞ ጂሚኒ ከነኚህ ቢያንስ አንዱን ወይም ሁለቱን ለመጠቀምና ለማወቅና ለመጠቀም ሞክሩ። የመጨረሻውና ስምንተኛው ግራመር ሊያስተካክልልኝ የሚችሉ ስፔሊንጎችን፣ ሴንተንሶችን፣ ፍሬዞች ሊያስተካክል የሚችል የግራመር ኮሬክተር ከነሱ የተወሰነ ብታው እነዚህን ማወቅ ነው የመጀመሪያው ስራችን የሚሆነው። ቀጣይ ስፔሲፊካሊ የመረጥነውን ስራ ይዘን የሚመለከተንን ብቻ ይዘን እንሄዳለን ማለት የግድ ስምንቱን መያዝ አይጠበቅብንም ወይም ደግሞ ማወቅ አይጠበቅብንም። እኛም የሚመለከተን ከስምንት ውስጥ እኛም የሚመለከተን ብቻ በስራችን ጋር ሌላ የሚችል ብቻ ይዘን እንቀጥላለን ማለት ነው። የዛሬው ቪዲዮ እነዚህን ማወቅ ነበር። ይህን ካወቅን በኋላ ቀጣይ ደግሞ በራሳችን ስፔሲፊክ እንቀጥላለን ማለት ነው። ቀጣይ ቪዲዮ እስከምንገናኝ